ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? አለሁላችሁ። እግዚአብሔር ይመስገን። ሁላችሁም እትክቱ ጓደኞቼ ሁላችሁም ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሰብልዬ ቦርጭሽ በምንድነው ያጠፋሽው? ቦርጭሽ ያጠፋሽበት ንገሪኝ ብላችሁ ኮሜንት አድርጋችሁልኛል። የሁሉም ሰው መመለስ አንቻልኩምና እኔ ውዷ እህቴ እኔ ነግርሻለሁ። እኔ እህትሽ እና ያሳያችሁ ይሄ ነው። በደንብ ይዩት። ይሄ ነው ማለት ነው። ቦርጭ የሚያጠፋ ይሄ ነው። ሁለት አይነት ነው። የጠዋትና የማታ ነው የሚወሰደው ማለት ነው። ይሄ ጠዋትና ማታ የምትወስዱት ነው። ላሳያችሁ የጠዋቱ የትኛው ነው፣ የማታው የትኛው ነው። ይሄ ላሳያችሁ ማለት ነውና ይሄ ጠዋት በባዶ ሆዳችሁ ነው የምትጠጡት። ይሄ ማለት ነው። ይሄ ጠዋት በባዶ ሆዳችሁ ነው። ጠዋት በባዶ ሆዳችሁ ትጠጣላችሁ። 30 ደቂቃ ድረስ ምንም ነገር ሳትበሉ 30 ደቂቃ ትቆያላችሁ። 30 ደቂቃ ከቆያችሁ በኋላ ቁርስም ትበላላችሁ። ቁርስ ትበላላችሁ። 30 ደቂቃ ከሞላችሁ በኋላ ቁርስ ብሉ፣ ምሳ ብሉ። ምሳ ከበላችሁ እራት አትብሉ። ምሳ ከበላችሁ እራት አትብሉ። ይሄ የጠዋቱ ነው። በባዶ ሆዳችሁ የምትጠጡት የ30 ደቂቃ ማለት ነው። በባዶ ሆዳችሁ የምትጠጡት ነው። በደንብ ተመልከቱት። ይሄው ጓደኞቼ ስል እያላችሁ ይነስስት ሁላችሁም ይሄው። ከዛ የማታው ላሳያችሁ። ልዩነታቸው ይዩት። የሁሉም የተለየ ነው። ይሄኛው ማታ በቃ እራት ማታ 10 ሰዓት ከበላችሁ በኋላ ማታ እራት አትብሉ። ይሄ ብቻ ጠጥታችሁ ማለት ነው። ይሄ ብቻ ጠጥታችሁ ስተኙ ማለት ነው። ውሃ በቃ እንደበላችሁ ጠግባችሁ ነው የምታድሩት። ይሄ ማለት ነው። ይሄን በትኩስ ውሃ ነው ማታ ነው ይሄ የሚወሰደው ማለት ነው። ምሳ ከበላችሁ እራት ባትበሉም አሪፍ ነው። ሩዝ አትብሉ። ጣፋጭ ነገሮቹ ኬክ ምናምን ጣፋጭ ነገሮቹ አትብሉ። ይሄ ብቻ ይቀንስልኛል አትበሉ። ግን እናንተም ምግብ የምትበሉት ምግብ ራሳችሁ ነው ማስተካከል ያለባችሁ ማለት ነው። ጣፋጭ እንዳትበሉ። ሩዝ ጭራሽ አትብሉ። ሩዝ በጣም ትልቅ ነው። ፎቶ አሁን ይሄ ከተጠቀምኩ በኋላና የመጀመሪያ ፎቶ እዚህ ጋር ለጥፍላችኋለሁ ማለት ነው። ልዩነታቸው ታዩታላችሁ። የአሁንና የለፊት ፎቶ ለጥፍላችኋለሁ ታዩታላችሁ ማለት ነው። በፊት በጣም ወፍሬ ነበር። እግዚአብሔር ይመስገን አሁን የለም። አሁን ኖርማሊ ሁኛ ያለው እና እናንተም እንደኔ ሸንቀጥ የምትሉ ከፈለጋችሁ እህቶቼ ይሄኛው የሁላችሁም ሼር ያደረጋችሁ ለሁሉም ሰው ሼር አድርጉለት። ቦርጭ እንደኔ በፊት እንደተቸገረ ማለት ነውና ይሄ ማታ ነው። በቃ እንዳልካችሁ ኬክ ነገሮቹ ጣፋጭ ነገሮቹ ባትበሉ በጣም ይመረጣል። አትብሉ እላችሁ